ሴቶች ራሱ ሰርተው አይበሉም እንዳንተ። ሴቶች ራሱ እንዳንተ ሰርተው አይበሉም። ሁሉም ወንዶች እንዳንተ ሰርተው እንዲበሉ ፈልጋለሁ። ጸሎት ሁሌም ጸሎት አድርግ በምታምነው ሃይማኖት ሁልጊዜ። የቤት ኪራይ ጋር እንዴት ነው የምትከፍለው? ከምትሰራው ስራ ነው ወይስ ሌላ ስራ ትሰራለህ? እንዴት ነው? ሰላም ቤተሰብ እንዴት ናችሁ? በረከት ሊስትሮ ነኝ። ዛሬ የሊስትሮ ውሎ አብረን የምናይ ይሆናል። አሁን እንግዲህ ከእንቅልፌ ተነስቻለሁ። አሁን በመቀጠል እንግዲህ አልጋዬን አነጣጥፌ ቁርሴን እበላለሁ። እንግዲህ ቤተሰብ ቁርሳችንን የምንበለው ማታ ድርቆሽ ሰርቼ ነበረ እና እሱን አልጨረስኩትም። እሱን ድርቆሽ ሞቅ አድርገን እንበላለን ማለት ነው። ኮቸሮውን እስኪ እናሙቅ። እንግዲህ አሁን ቁርሳችንን ልንበላ ነው። ድርቆሽ እዚህ ጋር ሰርተናል። እንግዲህ ድርቆሻችን እቺን ትመስላለች እንደምትመለከቱት። እንግዲህ ድርቆሻችን ሙቃለች ማለት ነው። አሁን ጋፍ አድርገን መብላት ብቻ። እንብላ ብያለሁ ቤተሰብ፣ ሁላችንም እንብላ። ተባረከ የተቀደሰ ይሁን። እንግዲህ ቁርሳችንን ጥርግ አድርገን በልተናል። አሁን ወደ ስራ መውጣት ነው የሚሆነው ማለት ነው። ቤተሰብ አሁን ስራ እየጀመርኩኝ ነው። ቦታዬን እንደምትመለከቱት እያጸዳለሁ እገኛለሁ።
ሄሎ ወይ አዎ እሺ እመጣለሁ። እንግዲህ ቤተሰብ አሁን አንድ ደንበኛችን ጠርቶናል። ለምን እንደጠራኝ አላቅም። ግቢና ብሎኛል እና አሁን ልሄድ ነው። በመጀመሪያ እቃችን እናስገባባ እንዳንሰረቅ እቃዬን አስገብቼ ነው የሚሄደው። ሰላም ነው። እንዴት ነህ? ሁሉ ሰላም አለን። ግባ ፈጠን። እችን እኔ ጀምሪያት ነበረ። አንተ ከመጣ አይቀር ልክ እንደባለፈው ፏ አድርግልኝ። የባለፈው ቆንጆ ነው፣ አሪፍ ነው እና ይችን ጀምሪያት ነበረ። በቃ አንተ ጨርሳት ማለት ነው። እሺ ሙሉ ሻወር ነው የሚታጠቡት ሁሉም? አዎ ሙሉ ሻወር ነው። ቆዳውን ይሄንን ቀለም ካለ ቀባው፣ ከሌለ ቀለም ወይ ወስጄ ልቀባል። እሺ ይዣል መጣ። ችግር የለም። በእንትን ተዋጠደው ችግር የለም። ስራ እንዴት ነው ታዲያ? ስራ ፈጣሪ ይመስገን ምንም ነው። ጥሩ ነው። ያው ጥሩ ነው። ተመስገን ማለት ነው። ባለው ነገር ማመስገን ነው። አዎ ካላመሰገንነው ሰርተን ካላመሰገንነውማ እኛም ያለንበት እንረሳለን። ትክክል እውነት ነው። እና እንዴት ነው ቤተሰብ ሁሉ ሰላም? ቤተሰብ ያው እየተደዋወልን ነው። ደህና ናቸው? ደህና ናቸው። ብቻ ነው አንተ የምትኖረው? እኔ ብቻዬን ተከራይቼ ነው የምኖረው። ኪራይስ እንዴት ነው ኑሮ? ያው እሱ ፈጣሪ ያኖረናል እንግዲህ እንጂ እኛ እኮ አቅም የለም። የእሱ አብሮነት ከኛ ጋር ስለሆነ ነው እንጂ። አሁን በርታ፣ ጎበዝ። እንዳንተ ጎበዝ ሰው ነው እንፈልጋለን። ጥሩ ነው። ጥሩ ስራ እየሰራህ ነው። አንተም ጎበዝ ነህ። እኔም እያየሁ ነው። አንዳንድ ቦታ ምግብ ምናምን ትሰራለህ። አሁን ጎበዝ ነው። ሴቶች ራሱ ሰርተው አይበሉም እንዳንተ። ሴቶች ራሱ እንዳንተ ሰርተው አይበሉም። እና ጎበዝ ነህ። ምግብ እየሰራህ አያለሁ። አንዳንድ ቪዲዮዎች ላይ እንከታተላለሁ። እያየሁ ነው። እንደው ምግብ መስራቱ ወንዶች አሁን አብዛኛው ወንድ ሰርቶ መብላት አይወድም። የሴት እጅ ነው የሚጠብቀው። እና አንተ ጎበዝ ነህ። ለብዙ ወጣት ለብዙ ወንድ አራያ ትሆናለህ። ሁሉ ይሄ እንዳየሁት ሁሉም ወንዶች እንዳንተ ሰርተው እንዲወሩ ፈልጋለሁ። እዛው የምናገረው ወንድ ለፍታ ይዞ እኔም አንዳንድ ጫማዬ ሲቆሽሽ እጠራለሁ። እየመጣህ ከቻልክ በየሳምንት ካሁን ደግሞ በ15 ቀን አድርገን እየመጣ እንድትሰራ እናደርጋለን። በጣም ጎበዝ እናግዛለን። በጣም ነው የማመሰግነው። ችግር የለም። ጎበዝ ሰው መደገፍ ግዴታችሁ። የቤት ኪራይ ስራ እንዴት ነው የምትከፍለው? ከምትሰራው ስራ ነው ወይስ ሌላ ትርፍ ስራ ትሰራለህ? እንዴት ነው? የቤት ኪራይ በዚች በምሰራ ስራ ሊስትሮ እንደዚህ እንዳንተ አንዳንድ ግቢዎች ላይ እየሄድኩ እሰራለሁ። እንደዚህ እየጠሩ እየደወሉ እና ደግሞ ምግብም ያው ቤት ነው የምሰራው። ውጭ ላይማ ከባድ ነው። ውጭ ላይ ከበላውማ ምኑን ኖርኩት እና ያው ምግብም ራሴ ሰርቼ ነው የምበላ። አሁን ደግሞ እንትን ድርቆሽ ገዝቻለሁ። ይሄ አንድ ኩንታል ድርቆሽ አዲስ አበባ ላይ 3500 ብር ገዝቻለሁ። አሁን እሷን ነው እየተመገብኩ ያለሁት
ያው እንግዲህ ነገ ፈጣሪ ደግሞ ረድቶኝ የተሻለ ቦታ እንደሚያደርሰኝ አልጠራጠርም። ሁሉም ሰው እንግዲህ ከመሬት ተነስቶ ባንዴ የተሻለ ቦታ አይደርስም። ያው ከስር ጀምረን ነው ስራ ሳንንቅ ሰርተን ነው መድረስ የምንችለው። ያው እኔ ደግሞ ስራዬን አክብሬ ነው የምሰራው። ስራውን ያከበረ ደግሞ ያው ነገ የተሻለ ስራ እንዲመጣለት ክብር አለው ለዛም ስራ እና ደግሞ ያው እንግዲህ እኔ ብቻዬን እንኳን አልችልም፣ አቅም የለኝም። ግን ያው ፈጣሪ ያግዘኛል ስናልጠራጠርም እሱ አግዞኝ ነገ ትልቅ ደረጃ ደርሼ ይህንን ታሪኬን ማውራት ፈልጋለሁ። እሱን ለማሳካት ደግሞ ያው እንግዲህ ፈጣሪ ይርዳኝ ነው የምልህ። ይረዳል፣ ፈጣሪ ይረዳል። አንተ ጎበዝ ትጉ ሰራተኛ ከሆንክ እግዚአብሔር ደግሞ ለአንተ ትልቅ ነገር ይሰጣል። አትጠራጠር። አንተ ብቻ ጎበዝ ነው። ማንም ሰው ትልቅ ደረጃ የሚደርሰው ከመሬት ወይም ከሰማይ ያፍሳል። ከሊስትሮ እንዳንተ ብዙ ልጆች አሉ የሚሰሩት እና ትልቅ ደረጃ የደረሱም አሉ። ዋና ጠንካራ መሆን፣ ጠንካራ ጎን፣ ጠንካራ እንትን ካለ በአንድ አመት ጊዜ ትቀየራለህ። ዛሬ እንዳንተ ብዙ ነገር አዘጋጅ እና በርታ፣ ጎበዝ፣ ጠንክር። ስራ ይሰራ ወድቆ አይወድቅም የሚባለው የተማረና የሰራ ወድቆ አይወድቅም እንደሚባለው እና እኛም እናግዛለን። ዋና ጠንካሪ እንጂ ነገር አልፎም ተርፎ ለራስም ተርፎ እኛም ሁሉም ሰው ታግዛለህ። እግዚአብሔር ሲያግዝ ጸሎት፣ ሁሌም ጸሎት አድርግ። በምታምነው ሃይማኖት ሁልጊዜ ማታ ጠዋት ሳትል፣ በተለይ ጠዋት ከመኝታ ስትነሳ ቀኑን ባርክልኝ፣ ሌሊቱ እንዳሳደርከኝ ቀኑን ባርክልኝ ብለህ ጸሎት አድርግ እና ጸሎት ካደረግህ ምንም ሳይመሽ ሳይነጋ ከእሱ ከእግዚአብሔር ሳትርቅ እሱ ነው እግዚአብሔር ነው ለሁላችን የሚያዋጣ። ከእግዚአብሔር የተራቀን ምንም እንፈጋለን እንለፋለን እዛችሁ ከዛችሁ ቦታ እንንቀሳቀስ። ከእግዚአብሔር ደጅ ከእግዚአብሔር አጠገብ ከሆን እሱን እያመንን በምናምነው አምላክ እያመንን እሱ ይደግፈናል። ከእግዚአብሔር ርቀ ደግሞ አንሳኝ ማለት አይቻልም፣ ሊሆንም አይችልም። ስለዚህ እግዚአብሔርን በምታምነው ጸሎት እግዚአብሔር ያግዛል። ነገጧል ለሁላችንም ላንተም ብቻ ሳይሆን እግዚአብሔር በሚያግዘን ይቻላል። ስለዚህ ጤናዬን ለምን ዋናው ደግሞ ለሰው ጤና ነው። ጤናዬን ስጠኝ እያልኩ እሺ፣ ጎበዝ በርታ። አንተ ታታሪ ልጅ ነህ፣ ጎበዝ ነህ፣ በርታ። እኔም ባለኝ አቅም እችን ጫማዬን እንግዲህ በሳምንት ሆነ በ15 ቀን እየመጣታለሁ። ጎበዝ በርታ። መጣሁ። እሺ እንግዲህ ቤተሰብ እንደዚህ አይነት መልካም ሰዎችንና ደግ ሰዎችን ያብዛልን በእውነት። ይኸው እንግዲህ ይሄን ሙሉ ጫማ ዛሬ በአንድ ቀን ሙሉ ይሄን ሙሉ ላልሰራ እችላለሁ፣ ግን በአንዴ ልሰራ ነው ማለት ነው። በጣም ደስ ብሎኛል። ያው እንደዚህ አይነት አስተሳሰቡ እንኳን የሰጠኝ ምክር እንኳን ትልቅ ነው፣ ለኔ ትልቅ አስተዋጽኦ አለው በእውነት። በጣም ነው የማመሰግነው። እንደዚህ አይነት ሰዎችን ያብዛልን እና ደግሞ ነገ እኔም የተሻለ ቦታ እንደምደርስ አልጠራጠርም። ዛሬው ራሴን ለመቀየር እየተፍጨረጨርኩ ነው። ማንም ከመሬት ተነስቶ ትልቅ ደረጃና የተሻለ ቦታ መድረስ አይችልም። ከመሬት ተነስቶ የሚደርስ የለም። ስለዚህ እኔ ደግሞ ያው ከስር ጀምር ያለው እንግዲህ ዲስትሮ ነው የምሰራው። እኔ እቺን ጫማ እያጸዳው እንግዲህ በየግቢውም እየሄድኩ አጸዳለሁ። እዛ ስራ ቦታም ተቀምጬ አጸዳለሁኝ። አንዳንድ ሰዎችም እንደዚህ ሰውዬ እየደወሉ ያስጠርጉኛል ማለት ነው። ይህ ሰውዬ ግን በእውነት ይለያል። እንደዚህ ሰውዬ እስካሁን አላጋጠመኝም። የሰጠኝ ምክር ምናምን በጣም አሪፍ ነገር ነው ለኔ እና ቤተሰብ እስካሁን አብራችሁ ስትከታተሉ ስለነበራችሁ ከልብ አመሰግናለሁ። ያው የዛሬ ውሎዬ ይሄን ይመስላል እና ቤተሰብ እናንተ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ እንድትደግፉኝ ነው የምላችሁ እና በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ለዛሬው እዚህ ላይ ይበቃናል። አሁን እኔም ስራዬን ልስራ። በቀጣይ እስከምንገናኝ መልካም ህይወት። አመሰግናለሁ።